ለሰይጣንም ትልቁ ድሉ አንተን ኃጢአት ማሰራት አይደለም፣ ተስፋ ማስቆረጥ፣ ሰርተው እንደማትነሳ ማሳመን፣ አርገው ወድቀህ እንደምትቀር ካሳመነ ስራው ሌላ ነገር ነው የሚሆንለት ለሱ። በቃ ካንተ የሚጠበቅብህን ነገር ነው ኃጢአት ከሰራ በኋላ ለንስሐ ማድረግ ያለብህ። የእግዚአብሔርን ምህረት ከዛ በኋላ ታየዋለህ። በጣም የሚደናንቅ የእግዚአብሔር ምህረት ታሪኮች አሉ። በጣም እኔ ሁሌ እንደው ባይረሳ ራሱ ምለው አንድ የሆነ ታሪክ ዜና በውላ ያለና ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ። ካልሆነ ደግሞ መንኩሰው ወደ ምንኩስና ህይወት ወደ ቅስና ማደግ ይችላሉ። ቅስናውን ወይ በትዳር ወይ በምንኩስና ነው ሊያመጡት የሚችሉት። እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ። እና ክህነቱ እንደፈረሰ ታወቀ። ማን ሀገር ውስጥ ያስቀምጠው? እሱ አንዴ ለሰራው ኃጢአት ሰው ብዙ ዓመት እያስታወሰ አቆሰለውና ሰው ይሄን ያክል ካቆሰልኩ እግዚአብሔርም ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢአት ያለቅሳለሁ ብሎ ጉድጓድ ውስጥ ገባ። ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ። እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት። ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ለሊቀ ጳጳሱ ምን ያለው መሰለ? ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ። እና ፓራታባ ያሉ ደስ ሳይላቸው በቃ እንደው እባክህ ዝናብ ጠፍቶ ብትጸልይልን ምናምን ሲሉ እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብለው ገና ቀና ሲል ሰማዩ ዝናቡ ዘርግፋል። አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም። በቃ ከማረህ ነው። ምን ያርግህ እንግዲህ አንተ ለምን ተማረ ብለህ ቅር ይልሃል እንዴ? እሱን የጎበኘ እግዚአብሔር እኔን የሚጎበኘኝ ትላለህ እንጂ በቃ የኃጢአት ክፋቱ ሳርታ መገኘት ሳይሆን በአንተ ኃጢአተኛነት ውስጥ ሌሎችም እንደማይማሩ አድርጋ ግን ማሰብ። እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳውም ነገር።